ሰላም እንዴት ናችሁ? ጠፋው ትንሽ አይደለ? አልተመቸኝም ነበረ። ተመልሻለሁ። ዛሬ ላሳያችሁ የፈለኩት ከእንግሊዘኛ ጋር ተመሳሳይነት ያላቸው የጣሊያንኛ ቃላትን ነው። እንግሊዘኛ መናገር ለሚችል ሰው አንዳንዴ ያለውን እድል ለማሳየት ማለት ነው። ብዙ ከእንግሊዘኛ ጋር ተመሳሳይ የሆኑ የጣሊያንኛ ቃላት አሉ። ከነዚህም ውስጥ ለዛሬ በምሳሌ ላሳያችሁ የፈለኩት የእንግሊዘኛ አቻቸው ላይ አንድ የአናባቢ ድምፅ ብቻ አ ኤ ወይም ኦ አናባቢን በመጨመር የሚለዩትን ነው። አርቲስታ፣ ኮንቸርቶ፣ ጄኔራሌ፣ ኮሎሬ፣ ኤቬንቶ፣ ሊስታ፣ ካልሞ፣ cereale, moderno, ፒያኒስታ እና ሌሎችም። ግን እባካችሁ ሁልጊዜ እንደዚህ መሆን የሚችል መስሏችሁ እንዳትሳሳቱ። ለምሳሌ ፐርፌክት ፐርፌክቶ ነው የሚሆነው። ብዙ ጊዜ ግን በስህተት ፐርፌክቶ ሰዎች ሲሉ ሰምቻለሁ። እኔ በዚህ በጣም ነው ማዝነው። ለጨዋታ ያህል ነው። እስቲ እናንተም ተመሳሳይ በዚህ አይነት ዘዴ ለመባል የሚችሉ የምታውቋቸው ቃላቶች ካሉ ኮሜንት ላይ ለኔም ለሌሎችም ጻፉ። በስህተት ሲባል የሰማችሁትም ካለ እሱንም ኮሜንት አድርጉ። ያው ለሳቅም ለመዝናናትም ለመማሪያም ይሆናል። አሪፍ መልካም ቀን ይሁንላችሁ። በቀጣይ ቪዲዮ እንገናኝ።